ሰው ነዳጅ ቆፍሮ ያገኛል። አንቺ ታችኛሽ ስታስቆፍሪ ታሪያለሽ። አንቺ እኮ ከዚያ ውጭ ምንም የለሽም እኮ። ማሰቢያሽ እኮ በሙሙሽ ነው። እንዲህ አይነት ሴቶች እዚህ ውስጥ ላስቲክ ቂጦች አስረግጬ ነው የምነግርሽ። የአንቺ ማሰቢያ እሙሙሽ ነው፣ ቂጥሽ ነው ማሰቢያሽ። ከዚያ ውጭ ምንም አታውቂ። አሉ ደግሞ በቃ አዛኝ መስለው አሁን ደግሞ አራዳንን አይነት የሚመስሉ የመጡ ወጣቶች አሉ። ቲክታክ ላይ ዩቲዩብ ላይ ወሬያቸው በጣም ከባድ ነው። ይመጣሉ፣ አማራን ገንዘብ ይሰበስባሉ። አማራ አለሌ ነው። ከመጨፈር ውጭ፣ ከመሳደብ ውጭ፣ ከማሽሟጠጥ ውጭ፣ ሰው ለሰው ስም ከማውጣት ውጭ፣ ሰውን ሰው እያወጣ ከመኮነን ከመመጻደቅ ውጭ ምን ያውቃል? አማራ ገልቱ እኮ ነው። እዚህ ውስጥ ያላችሁት ሁሉ ፖለቲካ አንድ ሰው የሚያውቅ ሰው ካለ ይምጣና ይናገር። ገልቱ ነው። በሌለው ታሪክ ላይ የሚሸልም ታሪኩ የሱ ነው። ኦሮሞ ነው ሲመራው የከረመው። ከአፄ ቴዎድሮስ በኋላ ያለው ሁሉ ኦሮሞ ነው ከቦ እየሰራ። አፄ ቴዎድሮስ የመጨረሻ አማራ ንጉስ የሚባለው ያስተዳደረ። ከዚያ በኋላ የመጡት ሁሉ ኦሮሞን አቅፈው የሚንቀሳቀሱ ትግሬን አግብተው የሚንቀሳቀሱ ወራዳዎች ናቸው። ኃይለ ሥላሴማ ሙሉ በሙሉ ንግስናው ለእንግሊዝ ነው የሸጠው። በድፍረት በራሱ የልጅ ልጆች ዌብሳይት ላይ ተቀምጧል። አሁን ደግሞ ለንጉስ ቻርልስ መተላለፉን እየነገሩ ነው እነ ልዑል ኤርሚያስ። ግን ሞታ ለምንድን ነው ሴቶቹ የሚወዱ? እንትን ነው አባይ ማዶ ሲሻገር 5 ሎሚና 7 ጠጠር ነው ያለፍኩት። ውሃ ውስጥ ወንዙ መርጌታ አሰርች አንድ መርጌታ ነበሩ። ወሩራሉ አይንን ጨፍነህ እዚያ ከባሱ እንደወጣ ሽንቴ መጣ ብለህ መኪና አስቁም። ወሩራሉ ድሬዘ ግሬት ተሸክሞት እንቅልፍ ተኝቶ ነው እኮ እንደዚህ ሆኖ የቀረው። ድሬዘ ግሬት እና እኔ ነበርነት የሰጠን 5 ሎሚና 7 ጠጠር እሱ በኪሱ እንደያዘው ለካ ተኝቶ ቀርቷል። ግቡ 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 ሲባል ተንደርድሬ ስገባ ድሬዘ ግሬት ተኝቶልሽ። አረባ ያው ድሬዘ ግሬት ነው ሚዲያ ላይ ተጣጣው ጭራ እኔ እየጎመራችሁ ድሬዘ ግሬት አሁን እንዴት እንዳለ አይታወቅም። ድራሹ ጠፋ። ቴስላ መኪና እየነዳ ጠፋ። የት እንዳለ አይታወቅም። ካናዳ ይግባ ቤርሙዳ ይግባ ድሬውን ዛሬ የት እንዳለ አይታወቅም። ወዳጅ ፉር እሱን ማለት የት እንዳለ አይታወቅም። ድሬዘ ግሬት አሁን ቤርሙዳ ይግባ ካናዳ ይግባ ልናውቅ አልቻለም። ብንፈልገው እኔና እሱ ይኸውልሽ ከጎጃም ስንሻገር ነግሬዋለሁ። ደጀን ቁልቁለቷን ስንገባ ድሬ እንዳተኛል። ኧረ አልተኛም አልተኛም ትቀልዳለህ እንደ ጠጠሩን ይዣለ ደገምኩ። መሀሉ ተራራው ላይ ስንደርስ ቤተክርስቲያኑ የዋሻው ሚካኤል ስንደርስ ቀሰቀስኩት። ከጀርባ ንቃ ጠጠርክን ይዘህ እንዳትሻገር። ኧረ አለው አይኔ ፍጥጥ እንዳለ ለካ ተኝቶልሽ ሽንቴ መጣ ስለ አባይ ድልድይን ጫፍ ላይ በል ውረዱ ዘናውን ፈታ ሲባል እኔ ሎሚና ጠጠሬ አባይ ድልድይ ጥልቅ ግቡ ሲል ፌደራል ፖሊስ ያጋል ውረድ አታጣብ መንገድ ቀጥል ሾፌሩ ፓም ሲያረግ ዘለን ስገባ ድሬዘ ግሬት ተኝቶልሽ ዋጤውን ሲደርስ ነቃ። ሞታ እንዴት ነው ነገሩ? ጣለው እንዴ አለ። ይዘዋል እኮ በሱሪ ይባላል። በቃ አንተ ጣልካለኝ አለ። እንዴት ሳቀሰቅሰኝ አለ። እኔም አለው ብለህ ነበር ብዬ ይኸውልሽ አሁን ሞታ ያለው እሱን በቃ የለም ሚዲያ ላይ ጠፋ። ከነ ነው በቃ ከናካቴ የለም እያልኩሽ አካውንቱ ግን አለ። እኔ ባጣሁት እኔማ ተዘግቶብኝ ሁለቴ ነው የከፈትኩት። አጎቴ ነው አጎቴ ነው። ሙኒዬ ካሳ አጎቴ ነው። ሙኒዬ ካሳ አጎቴ ነው። የግናው ሙኒዬ ካሳ እሱ አጎቴ ነው። እሱ አጎቴ ነው። አዎ ይፍት ሰጡት ጋይስ ሰምቻለሁ። ይሄማ የትልቅ ሰው ዘር ነው። አሞታ የትልቅ ሰው ዘር ነው የወጣት። ደግሞ መልክ ያማረው ለካ የነሱ ዘሩ ነው። እንግዲህ አጎቴ ነው። መምሩ ማን ነበረ ታውቀው?